ሲናን በጥይት ተመቶ ሞተ። ፖይራዝ አበደ። ሳፈር በታጣቂዎች ተገደለ። ሱንጉል ወለደች። አይሴጉል ሀገር ለቃ ጠፋች። ሰላም ለእናንተ ይሁን የተከበራችሁ የኬንያ ድራማ ቤተሰቦች እንደምቆያችሁኝ። ከላይ የተጠቀሱትን ጨምሮ እጅግ አጓጊ ክፍሎችን ይዤላችሁ መጥቻለሁ። እናንተም እንደ ሁል ጊዜው ላይክ፣ ሼር፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ ስል ከወዲሁ ጠይቃለሁ። አሁን ቀጥታ ወደ ፕሮግራሙ። ባህሪ ባባ ከነሙሉ ግብረ አበሮቹ እስር ቤት ገብቷል። ይህም እንዲሆን ያደረገው የሟች ኦጉዝ አባስ ነበረ። ነገር ግን ዛፈር በዚህ ነገር ደስተኛ ይሆናል። ባህሪ ባባ በመታሰሩ እጅግ በጣም ደስተኛ ሆኖ በነበረበት ሰዓት እስማኤል የተባለ የባባ የቀኝ እጅ ወደ እሱ ጋር ይመጣል። ደስታውን አብሮ ለመካፈል በሚመስል ይቀርበውና በእሳት አቃጥሎ ይገለዋል። ንጋት ላይ አይሴጉልና ፖይራዝ መካከል ሰላም ጠፍቷል። ችግር አላጣ ብሏቸዋል። አይሴጉል አንድ ውሳኔ ትወስናለች። ሀገር ጥሎ ለመሄድ ቦርሳዋን አዘጋጅታ ስትወጣ አንድ ሰው ወደ እሷ ጋር ይመጣል። መቤት እና ተመልሰሽ አትመጪም? ሳልቆይ አልቀርም። እነዚህን አበቦች ሳይጠወለጉ ቦታ አስጣቸው። እሺ መቤት፣ መልካም ጉዞ። አይሴጉል ታክሲ ውስጥ ገብታ ወደ ኤርፖርት ትገሰግሳለች። ስልኳ ይጠራል። ፖይራዝ ነው። አላነሳ ትለዋለች። ደግሞ ደጋግሞ ይደውላል። አይሴጉል እባክሽ አንሺ፣ ስልኩን እባክሽ አንሺ እያለ ደግሞ ደጋግሞ ይደውላል። አንድ ሰውም ወደ እሱ ጋር ይመጣል። ወንድሜ ከአይሴጉል ጋር አይቻለሁ መሰለኝ። አይሴጉልን ፈልገህ ነው እንዴ? አዎ። የት እንዳለች ታውቃለህ? ቦርሳዋን ይዛ ወጥታለች። ለተወሰነ ጊዜ እንደማትመለስ ግን ነግራኛለች። ምን ብሎ ደግሞ ደጋግሞ ስልኳ ላይ ይደውላል። እሷም ስልኳን ታጠፈዋለች። ፖይራዝ በታክሲ ወደ ኤርፖርት ይገሰግሳል። ባህሪ ባባ ከነ ግብረ አበሮቹ ፍርድ ቤት በሰንሰለት ታስሮ ይደርሳል። ፍርዳቸውንም ለመስማት ወደ ውስጥ ይገባሉ። አይሴጉልም ኤርፖርት ትደርሳለች፣ ትገባለች። ዳኛው የነ ባህሪ ባባን ክስ ያነባል። የተከሰሱበትን ወንጀል ካነበበ ካሰማ በኋላ ውሳኔ ይወስናል። አይሴጉል ኤርፖርት ተቀምጣ ከሀገር መውጣቱ እጅግ በጣም ጨንቋት ነበረ። ስልኳንም ታበራለች። ፖይራዝ ቦታው ላይ እየሮጠ ይደርሳል። በአይኑ ይፈልጋታል፣ ያጣታል። በኋላም አንድ ቦታ ተቀምጣ ሲያይ እጅግ በጣም ደስ ይለዋል። ከርቀት ያያታል። እሱም ቀጥ ብሎ ሊጠጋት አካባቢ ስልኩ ይጠራል። ስልኩን ያነሰዋል። የልጁ ስልክ ነበረ። ወየ ልጄ ደህና ነህ? ኦ ፖይራዝ፣ እየተንከባከብንልህ ነው ልጅህን። ማነህ ደግሞ አንተ? እስማኤል ካራጉል እባላለሁ። ስማኝ፣ ለልጅህ የምታስብ ከሆነ ይኸውልህ እንዳለ ልጅህም የልጅህም እናት አያቶቹም እዚህ ነው ያሉት። ስማይ፣ ልታደርገው ያሰብከውን ነገር በፍጥነት ትተህ ወደዚህ ትመጣለህ። ያለበለዚያ ግን ውጤቱ ከባድ ነው የሚሆነው። በዙሪያ 2 ሰዎች እየተከታተሉህ ነው። ልታደርገው ያሰብከውን ነገር ትተህ ቀጥ ብለህ ና። ሰማኸኝ? ይኸውልህ ልጄን ወይም ደግሞ የልጁን እናት አገናኘኝ። ቶሎ በል። ፖይራዝ እባክህ ፈርተናል፣ እባክህ ቶሎ ና። አትፍሩሺ። መጣው። በቃ። ይኸውልህ ስማኝ፣ አይሴጉልን ምንም ሳታናግራት ቀጥ ብለህ ና፣ ያለበለዚያ ይጸጽታል። ስልኩ ይዘጋል። የሲናን እናትና አያቶቹ እጅግ በጣም ፈርቷል። ፖይራዝ በሐዘን አይሴጉልን ከርቀት ቆሞ ያያታል። እሷን ማዳን አልቻለም ነበረም። በሚገርም ሁኔታ ከርቀት ቆሞ እየተመለከታት ስልኩ ላይ ትደውላለች። እያያት ግን ለልጁ ሲል አላነሳውም።
የሆኑ ሁለት ሰዎች ወደሱ ጋር ይመጣሉ። ወንድሜ እንሂድ በቃ ሰዓት የለንም። ፖይራዝ እንባ መጥቶ እያዘነ አይሴጉልን እያያት ምንም ማድረግ ሳይችል ቀርቶ ተመልሶ ይሄዳል። አይሴጉልም ተስፋ ቆርጣ ወደ ፕሌኑ ትሄዳለች። ነባባ በካቴና ታስረው ወደ መኪና ውስጥ ይገባሉ። ወደ ካርቸሌ ይዘዋቸው ጉዞ ይጀምራሉ። በጫካው ውስጥ መኪናው እየተጓዘ ድንገት እነሱን የያዘው መኪና አቅጣጫ ይቀይራል። ነባባ ነሳፈር ግራ ይጋባሉ። ወዴት እየሄድክ ነው ወንድሜ? ወዴት እየሄድክ ነው? ምን እያደረክ ነው ወንድሜ? ምን እያደረክ ነው ወንድሜ? አትሰማኝም እንዴ? ነባባ እዛው ውስጥ ይንጫጫሉ። ያ ሾፌር ግን አንዳች ቃል ሳያወጣ ዝም ብሏቸው ወደ ሌላ አቅጣጫ ይነደዋል። ፖይራዝ የተባለው ቦታ ይደርሳል። ልጄ ደህና ነው አይደል? ደህና ነው፣ አትጨነቅ። ግባና አግኛቸው፣ ግባ። እየሮጠ ገብቶ ልጁን ያቅፈዋል። አባዬ በጣም ፈርቼ ነበረ። አይዞህ እሺ፣ መጥቻለሁ። እሺ፣ ምንም እንዳትፈራ እሺ በለኝ። ይኸው እሱ አጎትህ ነው። እሺ፣ ሌላ ምንም ነገር የለም አይደል? አጎትየው ትክክል ነኝ አይደል? አዎ፣ አትፍራ። እሺ፣ አትፍራ። በቃ ፖይራዝ እነሱ ይውጣና ካንተ ጋር አንዳንድ ነገሮችን እናውራ። እሺ። ሁሉም ወደ ውጭ ይወጣሉ። ጫካው ውስጥ ነባባ ያሉበት መኪና ፊት ለፊት ታጣቂዎች ቆመው ያስቆሟቸዋል። ነባባ በካቴና እንደታሰሩ ይወርዳሉ። ከታጣቂዎቹ መሪ ጋር ፊት ለፊት ይፋጠጣሉ። ባህሪ ባባ የኛ የሆነን ነገር ወስደህብናል። ምንድነው ደግሞ የወሰድኩባችሁ? አስፈላጊ የሆነ ማስረጃን ወስደህብናል። አሁን የት እንዳደረከው ትነግረናለህ። ቦታው ላይ ጭቅጭቅ ይበረታል። እስማኤልና ፖይራዝ ተፋጠዋል። ስማ ፖይራዝ ስማ፣ ባህሪ ባባ የሚያምንህ ሰው ነበርክ። አንተ ግን ከዳኸው። አልከዳሁትም። ይኸውልህ ባህሪ ባባ ከእስር ቤት እንዲወጣ አድርጋለሁ። የሆነ እቅድ አለኝ። ዝም በል። ጭንቅላትህን ብለን እንገልሃለን። እሺ፣ ዝም ብለህ ማንንም እንደምትሸውደው እኛን የምትሸውደን ሰው አይደለንም። ሰማህ? ጫካው ውስጥ ውጥረት ነግሷል። ያ ሰው ባህሪ ባባ ላይ ሽጉጥ ያወጣል። ዛፈርም ማን አባክ ስለሆነ ሰውየው የሳፈረን እግር በጥይት ይመቷል። ድንገት ፖሊስና ታጣቂዎች ተኩስ ይጀምራሉ። ነባባ ወደ አንድ ቦታ ያመልጣሉ። ሳፈር እያነከሰ ይሮጣል። በእጁ ላይ የወደቀ ጥይት ይዞ ነበረ። ቦታው በተኩስ እሩምታ ይናወጣል። ሳፈር እያነከሰ መሮጥ ያቅተዋል። በቃ እናንተ ሂዱ፣ እሺ እናንተ ሂዱ። እንዴት ነው ጥለን የምንሄደው? ሂዱ አልኳችሁ እኮ ሂዱ፣ በቃ ሂዱ። እኔ የቻልኩትን ሰው ገላለሁ። አንተ ያመሃል እንዴ? እንዴት ብለን ነው አንተን ጥለንህ የምንሄደው? ሂዱ አልኳችሁ። ለምንድን ነው የማትሰሙኝ? እኔ ምንም አልሆንም፣ ሂዱ እያለ ዛፈር እንዲሄዱ ያደርጋል። ብቻውን ጥይት ይዞ ወደ ታጣቂዎች ፊቱን ያዞራል። ይመለሳል። ሳፈርን ተመለስ ቢሉት ቢሰሩት ሊመለስ አልቻለም ነበረ። ወደ ጥይት ናዳው መሃል ይገባል። እነ እስማኤል ፖይራዝን ሊገሉት ሽጉጥ ደቅነውበታል። በሉ ጭንቅላቱን ብላችሁ ግደሉት። የደቀነበት ሰው ሊተኩስ ሲል ከየት መጣህ ያልተባለ ሽጉጥ ያ ሰው ላይ ያርፍበታል። ቦታው ላይ ድንጋጤ ይፈጠራል። ፖይራዝ ዘሎ ይደበቃል። በዚህም ቦታ የጥይት እሩምታ ይበረታል። አንድ ሰው ጣራ ላይ ሆኖ የእስማኤል ታጣቂዎችን አንድ በአንድ እየለቀመ መግደሉን ይቀጥላል። ጫካው ውስጥ ሳፈር ብቻውን እየተታኮሰ ነው። ድንገት ሆዱ ላይ አንድ ጥይት ያርፋል። የመታውን ሰው እንደምንም እያቃሰተ ይገድለዋል። ሌላ ሽጉጥ በዚህኛው ሆዱ ያርፍበታል። በድጋሚ የመታውን ሰው ገድሎ መሬት ላይ በደረቱ ይዘረራል። ነሳደርቲን ከረፈደ መተው ሰዎቹን ይገሏቸዋል። ሳፈርን ሲያዩት አሸልቧል። ሳፈር
ሳፈር እባክህ ንቃ! ሳፈር እባክህ ንቃ! ልጄ ምንድን ያደረግከው? ልጄ ምንድነው ያደረግከው? ሳፈር እባክህ ተነስ! ሳፈር እባክህ ተነስ እባክህ! ቦታው ላይ ሐዘን ይበረታል። ፖይራዝ ድንገት ዞር ሲል ሽጉጥ ያገኛል። ከጣራ ላይ እየተኮሰ ያለው ሰው ላይ ይተኩስበታል። ያ ሰውም ለአለቃው ደውሎ ወንድሜ ፖይራዝ ብቻ ነው የቀረው፣ ምን ላድርግ? ልግደለው? እሺ ጌታዬ፣ እሺ። ያ ሰው ፖይራዝን ሳይገለው ተነስቶ ይሄዳል። ፖይራዝ ያ ሰውዬ ላይ ተኩስበታል። ቦታው ላይ በሕይወት ያለው ፖይራዝ ብቻ ነው። እባካችሁ አምቡላንስ ጥሩ! እባካችሁ ዛፈር፣ እባክህ ትተህን አትሂድ! እባክህ ብለናሃል! እባክህ ዓይንህን ግለጥ! ዛፈርን ተሸክመውት ይሄዳሉ። ንጋት ላይ አይሴጉል ፕሌን ላይ ወጥታለች። ፖይራዝ ድንገት ጠባቂውን ገፍትሮ ይገባል። አይሴጉል እዚህ ምን ትሰራለህ? እባክሽ አይሴጉል፣ እባክሽ ጥለሽኝ አትሂጂ! እኔ ያለ አንቺ መኖር አልችልም። እባክሽ ይሁልሽ፣ ሁሉን ነገር አሁን አስተካክየዋለሁ። ነገሮች ሁሉ ተስተካክለዋል። እርግጠኛ ነህ? አዎ እርግጠኛ ነኝ። እምልልሻለሁ፣ ከዚህ በኋላ ለአንቺ ነው የምኖረው። እባክህ ጌታዬ፣ ፕሌኑ ሊነሳ ነው። እባክህ ውጣለን። አይሴጉልን ጥዬ የትም አልሄድም። እሷን ሳልይዝ የትም አልሄድም። ሰማኸኝ? ምን እያደረግክ ነው? እባክህ የሚልህን ስማ። አይሴጉል፣ ያለ አንቺ መኖር መተንፈስ አልችልም። እባክሽ በጣም ነው የምወድሽ፣ ጥለሽኝ አትሂጂ። ዘላ ታቅፈዋለች። ፕሌን ውስጥ ያሉ ሰዎች በሙሉ ያጨበጭባሉ። ድንገት ግን ወደ ራሷ ስትመለስ አይሴጉል ይሄ ሁሉ ነገር የሆነው በሐሳቧ ነበረ። ነባባ ታስሯል። በሚገርም ተአምር ሳፈር ሕክምና ተደርጎለት ከነግሉኮሱ እስር ቤት ገብቷል፣ ተርፏል። ፖይራዝ በባዶነት ስሜት ወንዝ ዳርቻ ላይ ተቀምጧል። አይሴጉልን አጥቷታል። ንጋት ላይ አይሴጉል ሌላ ሀገር ገብታለች። ዲያሪ ተቀምጣ እየጻፈች አንድ ሰው መጥቶ አጠገቧ ይቆማል። ይተያያሉ። አብሯትም ይቀምጣል። ያወራሉ። ከመጣች ጀምሮ እየተመለከታት እንደሆነ ይነግራታል። አብረውም ወክ ያደርጋሉ። ንጋት ላይ ከቀናት በኋላ የሳደርቴን ሚስት ባሏን ልትጠይቅ እስር ቤት መታለች። ሆዷ በጣም ገፍቶ ነበረ። እንግዳ መቀበያ ውስጥ ሁለቱ ያወራሉ። ድንገት ግን ተቃስታለች። ምን ሆንሽ? የሆንሽው ነገር አለ እንዴ? እየፈሰሰኝ ነው፣ አልቻልኩም። ሶንጉል እባክሽ ተረጋጊ። እዚህ አካባቢ ሰው አለ? ፖሊሶች ወደ እነሱ ጋር ይመጣሉ። ሆስፒታልም ይዘዋት ይሄዳሉ። ሳደርቲን ሚስቴን ተከትዬ ካልሄድኩ ብሎ ያብዳል። ነገር ግን ፖሊሶች በፍጹም አትወጣም ብለው እዛው እስር ቤት ያስቀምጡታል። ፖይራዝ በሚገርም ተአምር አይሴጉል የሄደችበት ሀገር ሄዶም እሷን በሚገርም ድራማ ይዟት ወደ ሀገሯ ይመለሳል። እየተመለሰ በነበረበት ሰዓት እጇን ከእጁ ጋር በካቴና አስሮ ነበረ። ድንገትም የእሷ ስልክ ይጠራል። አቤት ሶንጉል። ይቅርታ መቤት፣ ሶንጉል መዋለጃ ክፍል ናት እና አጠገቧ ማንም ሰው የለም እና ቶሎ እንድትመጭላት ፈልገን ነበረ። እሺ እመጣለሁ። ሶንጉል በሰላም ትገላገላለች። ቦታው ላይም ፖይራዝና አይሴጉል ይደርሳሉ። ይገባሉ፣ ያዩዋታል። ጊዜው ይነጋል። ነባባ የፍርድ ቀጠሯቸው ደርሶ ፍርድ ቤት ተገኝቷል። ውሳኔውም ፍርዳቸውን በውጭ ሆነው እንዲከታተሉ ይነበባል፣ ይደረጋል። ነባባ በደስታ ይተቃቀፋሉ። ለዚህ መፈታታቸው አይሴጉል በሰው ሀገር በነበረችበት ሰዓት ያ አጠገቧ ሆኖ የመጣው ሰው አንድም እሷን እንዲጠብቅ አንድም ደግሞ ጠበቃ ሆኖ የነባባን ሂደት እየተከታተለ ለዚህ ደስታ አብቅቷቸዋል። ንጋት ላይ ፖይራዝ ለልጁ ልደት
እጅግ በጣም ትልቅ ዝግጅት እያዘጋጀ ነው። ልጁ ሲናን ሳያይ ነበረ ዝግጅት እያዘጋጀ የነበረው። ግቢ ውስጥ የተለያዩ ሕፃናትን ይጠራል፣ ፊኛ ያዘጋጃል፣ መኪና ይገዛለታል። ብዙ ነገር አድርጎ ድንገት እናቱ ልጅ ሲናንን ይዛው ስትወጣ ይህንን ሁሉ ነገር ያያል። ልጅ ሲናን እጅግ በጣም ደስ ይለዋል። የሆኑ ሁለት ሰዎች አሻንጉሊት የለበሱ ልጆችን የሚያጫውቱ የሚመስሉ ሰዎች ወደ እነሱ ጋር ይገባሉ። ወደ ውስጥም ቀጥ ብለው ይገባሉ። ማንም ሰው ትኩረት አልሰጣቸውም ነበረ። ሁለቱም ወደ ውስጥ ይገቡና አንዱ ወደ መታጠቢያ ቤት ይገባል፣ አንዱ ደግሞ ወደ ሌላ ቦታ ያቀናል። መታጠቢያ ቤት የገባው ሰው ከአሻንጉሊት ውስጥ ሽጉጥ አውጥቶ ከኋላው ሲያስገባ ፖይራዝ ሲገባ ይገጣጠማሉ። ፖይራዝ ይጠራጠረዋል። ወዲያውኑ አንገቱን ያንቀዋል። ምን እየሰራህ ነው? ምን እየሰራህ ነው? ምን ሰራው? ምን ስሰራ አየኸኝ? ብሎም ፖይራዝን ይመተዋል። ይደባደባሉ። ውጭ ላይ ሀገር ሰላም ብለው ፕሮግራሙን እያከበሩ ነው። ውስጥ ላይ ደግሞ ፖይራዝና ያ ሰውዬ ይደባደባሉ። ፖይራዝ እንደምንም አስለቅቆ ያ ሰው ላይ ጠርሙስ ይሰብርበታል፣ ይፈነክተዋል። ያለ ርህራሄ ፖይራዝ ያንን ሰው ይቀጠቅጠዋል። ልጅ ሲናን ብቻውን የተገዛለት መኪናው ላይ ተቀምጦ ለአይሴጉል ይደውልላታል። ሄሎ እህቴ አይሴጉል። ወይ ሲናን፣ ለምን የዛሬ ፕሮግራም ላይ አልተገኘሽም? የሆነ ጉዳይ ይዞኝ ነው። እሺ እመጣለሁ። ድንገት አንድ ሰው መስታወቱን ሰብሮ ወደ ውጭ ወጥቶ ይዘረራል። ቦታው ላይ ጩኸት ይነክሳል። ሲናን ምን ተፈጠረ? ምን ተፈጠረ? ፖይራዝ ያንን ገዳይ ወጥቶ ይቀጠቀጠዋል። አንዱ ግን ፖይራዝ ላይ ሊተኩስ ሲል ፖይራዝ የራሱን ጓደኛ ይሰጠዋል። ያ ሰው የራሱን ጓደኛ በጥይት ይደበድበዋል። ሲናንስ የት አለ? ሲናን የት አለ? ሲናን የት አለ? የት አለ? ቦታው ላይ ሩጫ ወከባ ይፈጠራል። አይሴጉልና ሲናን ስልክ እያወሩ ስልኩ አልተዘጋም ነበረ። ሲናን እያናገርኩ ነው። ምን ተፈጥሮ ነው? ምን ተፈጥሮ ነው? ምን ተፈጥሮ ነው? በዚህ በጥይት እሩምታ ሰዓት ሲናን በጥይት ይመታል። ቦታው ላይ ድንጋጤ ይፈጥራል። ወደ ሆስፒታል ይዘውት ይሄዳሉ። ያ ትልቅ ደስታ ወደ ሐዘን ይቀየራል።